ሌብል በሷ የምትሄድበት አካሄድ ካራክተሯም ይታወቅ ነው። የሰው ልጅ አንድ አይነት ሊሆን አይችልም። አንዱ የሚበርድ ከሆነ አንዱ ሰዓት ነው። ሰው የኔና የሷ ህይወት የነበረው እንደዛ ነበር። እኔ አሁን እዚህ ጋር የመጣሁት ግልጽ ለማድረግ ነው ሁሉ ነገር ገባችሁ? የሰው ልጅ እንዴት ይሄን ያህል ለማሳመን ይሞክራል? እና ወንድ ልጅም ከመሬት ተነስቶ አይደለም ይሄን ያህል እንደዚህ የሚያደርገው። ሴቶች ራሳችሁንም ጠይቁ ከገባችሁ። እውነት በጣም ብዙ ሴቶች አሉ ተከባብረው የሚኖሩ፣ ባሎቻቸውን አክብረው የሚኖሩ። በእናቷም በኩል ያለው እኔን ለማዋረድ የማታመጣቸው ውሸቶች የሉም። እኔን በቃ ስሜን ለማጥፋት በቃ በግድ የሰው ልጅ በግድ ምን አይነት እንትን ውስጥ እንደገባው እኔ ግራ ነው የሚያጋባኝ አንዳንዴ ሳስበው። አሁን በኔና በሷ በኩል ያለው ነገር ብዙ ነገር ለመፍታት በሽምግልና በአባቶች አስገብተን ብዙ ነገር እየተሞከረ ነበረ። ግን እሷ እያደረገች ያለችው ጭራሽ የምታዩት ነው። ፍርድ ቤትም ለማቅረብ ከፈለገች ማቅረብ ትችላለች። ይሄን ያህል ማለት ነው። በመሀል ልጆች መኖራቸውንም ረስታ የሷን ሳይድ ብቻ ነው ያወራችው። በቃ እንደዚህ ሆኜ እንደዚህ ባልሆንማ ጥቅሱ ብዛቱ ማለት ነው። ያን ሁሉ መሸምደድ አልችልም። አሁን እንዴት የሰው ልጅ ከመሬት ተነስቶ ቪዲዮን ካያችሁት ማለት ነው ሁላችሁም ከመሬት ተነስቶ እንዴት ሰው የአንድ ሳይድ ብቻ የራሷን ብቻ እንዴት ነው አንድ ወንድ ልጅ ከመሬት ተነስቶ የሚማታው? ስታስቡት ከመሬት ተነስቶ እንደዛስ ሊያደርግ የሚችለው? ኮሜንታችሁ በጣም ረጃጅም ነው። እዚህ ጋር መወያየት ካለብን እንወያያለን። በእኔ በኩል ያለው ነገር እንዳለ እናገራለሁ። በእኔ በኩል ምንም ኑሮዬ የተደበቀ ነገር የለም። ሁለታችንም ስንኖር ሁሉን ነገር ያያችሁት ነገር ነው። ምንም ተደባብቆ ይሄ ኤዲት ተደርጎ ለቪዲዮ ተብሎ ያደረኩት ነገር የለም። እኔ 7 ዓመት ሙሉ ስታዩኝ የነበረ ሁሌ እንደዛው ነኝ። ሲፈጥረኝ ቤት ውስጥ ምንም አይነት ነገር የምመርጠው ነገር የለም። ምግብም፣ ጽዳትም፣ ኤቭሪቲንግ ሁሉን ነገር ማለት ነው። ሴት አለሽ ብዬ ቁጭ ምል ሰው አይደለሁም። ገባችሁ? ሁሉን ነገር አድርጌ የምኖር ሰው ነኝ። ሆስፒታል ነው የምትሰራው፣ ትማራለች፣ ልጆች አሉ። ሂደሽ ተጨማሪ ብር አምጪ ሰርተሽ የጉልበት ስራ ሰርተሽ አላት። ለሊት ሂጂና ስራ ያላት። እውነቱን ማወቅ ትፈልጋላችሁ? አዳምጡ። ትምህርትሽን አቁሚ አላት። ትምህርትሽን አትማሪ፣ ትክክለኛ ስራ ስሪ፣ ብር የሚያመጣ ስራ ስሪ። ትምህርትሽን አቁሚ። ትምህርቴን አላቆም ካልሽ ደግሞ በድጋሚ ሂጂና ስራ ስሪ አላት። ብር አምጪ፣ አዲስ ኢትዮጵያ ያለውን ቤት እንክፈል አላት። በሽማግሌ ፊት ነው ያለው። ለምንድን ነው እንደዚህ የምትለው ሲባል እኔ 40 ዓመት ሳልሞላ ሀብታም መሆን እፈልጋለሁ። ካረጀው መስራት አልችልም። አሁኑ ነው መስራት ያለብን። እኔ ለምን እንደተሰደብኩ ታውቃላችሁ? ዩቲዩብ ብር ስለሌለው ጠብቆ ነው ሰርቶ የለጠፈው ከሳ። ምክንያቱም በዛ ዩቲዩብ እንዲንቀሳቀስላቸው እሱ ብርና ብር ነው የሚፈልገው። አንድና አንድ ብርና ብር ነው የሚፈልገው። አልሰራም ያለችው አልሰራም። ትምህርትሽን አቆሚ ያለችው አላቆምም አለችው። ትምህርትሽን ማታቆሚ ከሆነ ልጆቹን ጥዬብሽ ነው የሚሄደው አላት። ተጠራው ነኝ እናቴ ደወለችልኝ። ሂጂና ልጆቹን ተቀበይ አለችኝ። አልቀበልም አልኳት። የማትቀበይ ከሆነ ከኔ ጋር የምትቆራረጨው አለች። ለምን አልኳት። በቃ ከሷ አትበልጭብኝም አለች።
እኔ እና አንቺ እኮ ከእናቴ ጋር እኔ እና አንቺ እኮ ቆይን ከተቆራረጥን ከነሱ ጋር የቆምሽለት ከ2 ዓመት በፊት እኔ እና አንቺ ተቆራረጥ ነው። እኔ ልጄን ጥለሽ አይሆንም አለች። እኔ ልጄን ማጣት አልፈልግም ወይ ራሴን አጠፋለሁ አለች። ምንድን ነው ብዬ ገባሁ። ምንድን ነው አልኩት። ወንድምዬው ጠየቅኩት። ወንድምዬው ከ6 ወር በፊት እች ልጅን ማታተርፊ ከሆነ እኔ አላተርፍም አልኩኝ። ስትጨርስ ችግር ካለባት ትምጣ እቀበላታለሁ። ይሄ ወጣ ገባ ግን አልቀበልም። እዘረግፍልሃለሁ። የልጄን ስም ለማጥፋት ከፈለግ እንዘረግፍልሃለሁ። ይኸውልህ እኔ በነፃ ነው የምሰራው። ትምህርትሽን አቁሚ። መደብደቡ መቀጥቀጡ ምናምን የቅርብ ጊዜ ለምንድን ኢትዮጵያ ሄደችው? ጸበል ሄደችው ለጭንቅላት። ትምህርትሽን አቁሚ። ኢትዮጵያ የገዛ ነው እንትን አለ መክፈል አለብን። እሷ እንዲገዛ አልፈለገችም። ቪዲዮ አለ አልፈለገችም። ኖ እሷ አትናገርም። እኔ ነኝ የምናገረው። ምክንያቱም ከእሷ ሰምቼ አይደለም ከሽማግሌዎች ሰምቼ። ሽማግሌዎች ፊት ራሱ ተናግሯል። ለምንድነው እንደዚህ ያስገደድካት? ለምንድነው ራስ የማትሰራው? የጉልበት ስራ ከፈል ልጆቹን እንጠብቃለሁ። ልጆቹን የምትጠብቀው መቼ ነው? ቀን ነው። እሷ ስራ ስትሆን ትምህርት ቤት ስትሆን እሷ ከትምህርት ቤት ከስራ ስትመጣ ደግሞ ልጆቹን ተቀበል ሂድና ስራ ሲባል ስራ አላገኝ የሌሊት ስራ ስራ አላገኝም ማለት አንተን አይደለ ብር የምትፈልገው አንተ ራስህ ስራ ተባለ። ለምንድን እሷን የምታስገድዳት? እኔ አይደለም ያልኩት ሽማግሌዎች ናቸው ያሉት። ሽማግሌ ተሰብስቦ 3 ጊዜ ሽማግሌ ፈርዶበት ነው የወጣው። የምንሰራው እኮ ለራሳችን ነው አለ። ልጅቷን አልፈልግም አለች። ተጨንቄያለሁ። 5 ዓመት ኑሮ አልኖርኩኝም። ከቤተሰቦቼ ተጣልቻለሁ። የማይባል ነገር እየተባለ እዚህ ላይ ለብር ተብሎ ገና ለገና ከአቅማችን በላይ የሆነ ነገር እየተደረገ ነው። እዳ አስገባት 10 ምናምን ሺህ ብር ተበደረች። እሱ ችግር የለው ነገ ከፍለዋል። አንተ ብቻ ለቀቅ አድርጋት። ደከመኝ አለች። ደከመኝ፣ ዞረብኝ፣ አቅሜ አይችልም ከዚህ በላይ ትምህርትም ስራም ድጋሚ 3ኛ ስራ ስሪ ነው የሚላት። 3ኛ ስራ ኢትዮጵያ ያለ ንብረት ላሟላ እንክፈል። አይሰራም፣ እሱ አይሰራም። አፈር ብሎ አፈር ያስበላችሁ። አይሰራም። ዩቱብ ብቻ ነው የሚሰራው። እሱ ቁጭ ብሎ እሷ ትለፈልፋለች። ዩቱብ ላይ ቁጭ ይላል፣ እንዲህ ይላል፣ ብር ያገኛል። እሱን ነው አሁን አይበቃቸውም። ምክንያቱም ትልቅ ቤት የተከራዩት ብዙ ወጪ አውጥተዋል። አሁን አዲስ አበባ ሌላ ነገር ማድረግ ይፈልጋል እሷ ደግሞ አልፈልግም ማለች። አልፈልግም ስትል እንለያ አለችው። ያለብንን ዕዳ የኢትዮጵያን እንዴት እንከፍላለን አለ። ስትፈልግ ብለው ስትፈልግ ጥንቅር ይበል ገደል ግባ አለችው። 5 ስታር ሆቴል ናት ያለችው። 5 ስታር ናት ሆቴል ያለችው። እናገራለሁ። ገና የሚናገሩ ሽማግሌዎችን አመጣለሁ። የሰው ስም እንደዚህ መጥፋት የለበትም። አስገድዶ 5 ዓመት በሙሉ አቢዩዝ አድርጎ ደብድቦ ሰድቦ አገር ቤት ወስዶ አሽፎባት እናቱ ቤት ውስጥ አስቀምጧት ቀብሯት። አንድ ቀን ይዟት አልወጣም። አንድ ቀን ቤተሰቦች እስከሚታዘቡት ድረስ ማለት ነው። ደግሞ አፋልኝ ብለህ ዚያራ ወተህ አፋልኝ ብለህ የወደቀ አንተ ምንድን ነው የምታውቀው? ሽሮ መስራት፣ ሩዝ ማብላት፣ የሆነ ነገር መስራት። ጠባብ ቤት ናት የነበራችሁበት ቤት። እንደ ጠላት እንደ ርኩስ አድርጋችሁ አትውሰዱት። የእናንተንም ስራ የራሳችሁን የቤት ስራ ይዩ። ወንድ ልጅ ሁሌ እንደ መጥፎ እሱ ገዳይ፣ እሱ ፈላጭ፣ እሱ ቆራጭ፣ ሁሉ ነገር ወንድ ልጅ በቃ ወንድ ልጅ እርኩስ አድርጎ መሳል። እንደ ወንድ ልጅ የሚታገስ የለም። ፈተናው የሚበዛው እሱ ላይ ነው። ሴት እንደ ሴት ነው መሆን ያለባት። እንደ ሌላ ሰው ቢሆን እኮ በሌላ ሰው ጸባይ የሌላ ሰው ጸባይ ቢሆን እኮ ከሳምሪ ጋር እኔ እንጃ በህይወት አትኖርም። በጣም እንትን ትዕግስት ያስፈልጋችኋል። ገባችሁ?
እኔ አሁን የማልፈልገውን ነገር እየተጋፈጥኩ ያለሁት አሁን እዚህ ጋር ላይ ቁጭ ብሎ ለማውራት ለእኔ በጣም ትልቅ ከባድ ነገር ነው። ገባችሁ? ግን ከአቅሜ በላይ ስለሆነ ነው የማወራው። በቃ ደፍራ አወራ በቃ አንድ ያደውሉ ምንም መጥፎ ነገር አላወራም። ምንም ነገር ግልጽ መሆን ያለበት ነገር ግልጽ አድርጌ እንትን እላለሁ። ሁሌ ዝምታም ደግሞ በጣም ከባድ ነው። እንዴት ነው ሁሌ ሰው ልጅ እንዴ አንድ ሰው ብቻ የሚያስበው? እንዴት ነው አንድ ሰው ብቻ አርቆ የሚያስበው? ሁሌ በታገሳችሁ ቁጥር፣ ሁሌ ባሳለፋችሁት ቁጥር እናንተ እንደ ጅል የምትታዩት፣ እንደ ፈሪ የምትታዩት ወይ እንደ ሁሌ አንድ ሰው ብቻ ታጋሽ በጣም ነው የሚከብደው። ምንም ቢሆን 2 ልጆች ወልደናል። ምንም መጥፎ ነገር መነጋገር አይጠበቅብንም። እኔ የቻልኩትን ያህል እኮ አንድ ነገር እኮ መቻል አትችልም ሳምሪ። በእኔ ቤተሰቦች ለዞም አንድ ነገር በድለዋት አያውቁም። ሴቶች አብዛኛው የሆነ ነገር ሊቀየሙ ይችላሉ። ወንድ ልጅ ደግሞ እንደ ሴት የሚቀየሙት እኔ እዚህ ላይ አወራለሁ፣ ሪከርድ ይደረጋል፣ ሁሉም ያየዋል። ገባ አለቀ። የሰው ልጅ ውስጥ ያለውን መተንፈስ አንዳንዴ አሪፍ ነው። አንድ ሰው ብቻ ለልጁ ሲያስብማ ከባድ ነው። እንዴት ነው የሚሆነው? ከሁለቱም ሳይድ ሲሆን ነው። አንድ ሰው ብቻ አስተዋይ ከሆነ ከባድ ነው።